በመካከለኛው ምስራቅ የተቀሰቀሰው ጦርነት አሁን ወደ ለየለት እልቂት ተሻግሯል። ነገሩ ከቀልድ አልፏል። አሜሪካ በኢራን ላይ የባህር እገዳ መጣሏን ተከትሎ ፕሬዝዳንት ትራምፕ የኢራን የኤሌክትሪክ ጣቢያዎችን፣ ድልድዮችንና ቁልፍ መሰረተ ልማቶችን ሙሉ በሙሉ እናወድማለን ሲሉ በይፋ ዝተዋል። የኢራን አብዮታዊ ጠባቂ ጦር IRGC በበኩሉ ወዲያውኑ በሰጠው አስፈሪ ምላሽ አሜሪካ የጀመረችውን ክፋት ካላቆመች የሆርሙዝ መስመጥ ለዘላለም ዝግ ሆኖ ይቆያል ሲሉ ለአሜሪካ ከባድ ማስፈራሪያ ልከዋል። በሌላ በኩል ደግሞ ቻይና በአሜሪካ ላይ ያነጣጠረ እጅግ ከባድ ወቀሳ ሰንዝራለች። ለመሆኑ ትራምፕ ለምን እንዲህ አይነት አስፈሪ ማስጠንቀቂያ ሰጡ? የኢራንስ ፕሬዝዳንትና የጦር መሪዎች ለትራምፕ ዛቻ ምን አይነት ምላሽ ሰጡ? በተለይ ደግሞ የአረብ ሀገራትና የቻይና በዚህ ፍጥጫ መሃል የሰጡት መግለጫ ዓለምን እንዴት አናወጠው? ዛሬ በሀገሪቱ መሪዎች መካከል የተደረገውን የእርስ በርስ የቃላት ጦርነትና ይፋዊ መግለጫዎችን የምናሰማችሁ ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ሰላም ጤና ይስጥልኝ፣ እንደምን ቆያችሁ ውድ የብርሃን ኒውስ ቤተሰቦች። በዓለም ዙሪያ ያሉ እጅግ ትኩስ ታማኝና ገብጋቢ መረጃዎችን በፍጥነት ወደ እናንተ የምናደርስበት የብርሃን ኒውስ ቻናላችን ይህ ነው። ለዚህ ቻናል አዲስ ከሆናችሁ ይህንን ቻናል ሰብስክራይብ በማድረግና እንዲሁም ይህ ቪዲዮ ለብዙዎች እንዲደርስ ይህንን ቪዲዮ ላይክ በማድረግ ጀምሩ እያልን ቀጥታ ወደ ዝርዝር መረጃዎቹ የምንወስዳችሁ ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ፕሬዝዳንት ዶናልድ ትራምፕ በትናንትናው ዕለት ለጋዜጠኞች በሰጡት መግለጫ በኢራን ላይ ያላቸውን ቁጣ በይፋ ገልጸዋል። ትራምፕ ለጋዜጠኞች ሲናገሩ በሚቀጥለው ሳምንት ለኢራን እጅግ አስከፊ ጊዜ ይሆናል ብለዋል። ምክንያቱም በሚቀጥለው ሳምንት የኢራን የኤሌክትሪክ ኃይል ማመንጫ ጣቢያዎችንና ድልድዮችን መምታት እንጀምራለን። ወደ ውይይት ጠረጴዛው መጥተው ካልተደራደሩ በስተቀር ሁሉንም መሰረተ ልማቶቻቸውን እናወድማለን በማለት ተናግረዋል። ይህ በትራምፕ የተሰነዘረው ማስፈራሪያ በአሜሪካ ኮንግረስ ውስጥ ትልቅ ድጋፍ እያገኘ ነው። ለምሳሌ ያህል የሰሜን ዶክተር ሪፐብሊካን ሴናተር ጆን ሄቨን ለጋዜጠኞች በሰጡት መግለጫ የአውሮፓ ሀገራት ከአሜሪካ ጎን እንዲሰለፉ ጠይቀዋል። ሴናተር ሄቨን ሲናገሩ የአውሮፓ ሀገራት ነዳጃቸውን የሚያገኙት በዚህ የሆርሙዝ መስመጥ በኩል ስለሆነ ስለዚህ አሁን ምርጫ አላቸው። ወይ ከኛ ጋር እጅ ላይ ተያይዘው ይህንን ችግር በፍጥነት ይፍቱ፣ ካልሆነ ግን እኛ ብቻችንን ስንፈታው ቁጭ ብለው ይመልከቱ፣ ግን የጠበቀውን ዋጋ ይከፍላሉ ሲሉ አውሮፓውያንን አስጠንቅቀዋል። ይህ የአሜሪካና የሪፐብሊካኖች ማስፈራሪያ ግን በኢራን በኩል በቀላሉ አልተፈታም። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ኢማኑኤል ባኪ ወዲያውኑ በሰጡት ጋዜጣዊ መግለጫ አሜሪካን ክፉኛ ኮንነዋል። ባቃይ ለጋዜጠኞች ሲናገሩ አሜሪካ የገባችውን ቃል ኪዳን በአንድ ወገን አፍርሳለች። ዋሽንግተን የገባችውን ቃል እስካልጠበቀች ድረስ ከኢራን በኩል ምንም አይነት በጎ ምላሽ ወይም ግዴታ መጠበቅ የለባቸውም ሲሉ የሰኔ ወር ስምምነቱ ሙሉ በሙሉ መፍረሱን አውጀዋል። የኢራን አብዮታዊ ጠባቂ ጦር IRGC ቃል አቀባይ ሁሴን ሞሆቢ በበኩላቸው በኤክስ ገጻቸው ላይ ባሰፈሩት መልእክት ጠንከር ያለ ማስጠንቀቂያ አስተላልፈዋል። ሞሆቢ ሲናገሩ አሜሪካ በሆርሙዝ መስመጥ ላይ ጣልቃ በመግባት የዓለምን የነዳጅና የጋዝ አቅርቦት ደህንነት ለአደጋ አጋልጣለች። ለዚህም ጥፋቷም ተጠያቂ መሆን አለባት። ኢራን በሆርሙዝ መስመጥ ላይ ያላትን ሉዓላዊነት ስልጣንና አስተዳደር በተግባር ማሳየቷን ትቀጥላለች ብለዋል። የኢራን ጀነራሎች የአሜሪካ ጦር የባህር ላይ ስላጤው ላይ የሚያደርገውን እንቅስቃሴ በኃይል ለመመከት ዝግጁ መሆናቸውን በይፋ ተናግረዋል። ውጥረቱ በዚህ ብቻ አላበቃም። ታላቋ ቻይና በይፋ ወደ ፍጥጫው ገፍታለች። በተባበሩት መንግስታት ድርጅት UN የቻይና ልዩ መልእክተኛ የሆነው ሱ ሌይ ለዓለም አቀፍ የዜና ማሰራጫዎች በሰጡት መግለጫ አሜሪካን በቀጥታ ተጠያቂ አድርገዋል። ሱ ሌይ ሲናገሩ አሜሪካ በኢራን ላይ የከፈተችው መጠነ ሰፊ ጥቃት መላውን ቀጠና እንደገና ወደ አደገኛ ገደል ወይንም አፋፍ ላይ ጥሎታል በማለት የአሜሪካን ወታደራዊ እርምጃ በከፍተኛ ሁኔታ አውግዘዋል። በሌላ በኩል ግን እንደ ኩዌትና ባህሬን ያሉ የአሜሪካ ወዳጅ የአረብ ሀገራት በኢራን ጥቃት ከፍተኛ ተደናግጠዋል። የኩዌት ጦር ሰራዊት በይፋዊ መግለጫው የኢራን ድሮኖችና ሚሳኤሎች በግዛታቸው ላይ መውደቃቸውንና የቁሳቁስ ጉዳት ማድረሳቸውን ገልጸዋል። በተመሳሳይ የአረብ መሪዎች በአሜሪካና በኢራን መካከል የሚደረገው ፍልሚያ ሀገሮቻቸውን የጦርነቱ ቀጥተኛ ሰለባ እንዳደረጋቸው በከፍተኛ ጭንቅ ውስጥ ሆነው ድርድሮች በአስቸኳይ እንዲጀመሩ እየጠየቁ ይገኛሉ። የብርሃን ኒውስ ቤተሰቦቻችን የፕሬዝዳንት ዶናልድ ትራምፕ የኢራን ኤሌክትሪክ ጣቢያዎችንና ድልድዮችን እናጠፋለን የሚለው አስፈሪ ዛቻ ኢራንን ወደ ውድድር ጠረጴዛ ያመጣት ይሆን ወይስ የኢራን የጦር መሪዎች እንዳሉት መላው የመካከለኛው ምስራቅ ወደ አመድነት ይለወጣል? የእናንተን ሐሳብ አስተያየት ከታች ባለው ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ቆይታ